አንድ ሰው የገዛ ፍቅረኛውን የወደፊቴን ታበላሽብኛለሽ በሚል ፍራቻ ብቻ ከ60 ጊዜ በላይ በስለት ወቅቶ ሲገርላት አስቡት። ያውም ማንም በማይጠረጥረው የገዛ አያቶቿ ቤት ውስጥ። የዚች የ16 ዓመት ታዳጊ አሰቃቂ ግድያ ምክንያቱ አርግዣለሁ የሚል አንድ ከባድ ዜና ነበር። እንኳን ወደ ፍሩ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር የሆናችሁ ደግሞ ቪዲዮን ላይክ አድርጋችሁ ወደ ታሪካችን እንግባ። አንድ ሚስጥር ምን ያህል ዋጋ ሊያስከፍል ይችላል? የ16 ዓመቷ ታዳጊ ከቤተሰቦቿ ደብቃ የጀመረችው የፍቅር ግንኙነት ሕይወቷን ሙሉ ለሙሉ አደጋ ውስጥ ከተታት፣ እስከ ሞትም ደረጃ ድረስ አደረሳት። በገዛ ቤቷ ከምንም በላይ ደህንነት ይሰማኛል ብላ ባሰበችበት ቦታ ላይ ማንም ሊገምተው በማይችል ሁኔታ ሕይወቷ አለፈ። ፖሊሶች የሟችን አስክሬን አግኝተው ሲመረምሩ ያገኙትስ ጉድ ምን ነበረ? ዛሬ የማቀርብላችሁ ታሪክ የ16 ዓመቷን ማርሴላ ዌልስ ታሪክ ነው። እጅግ አሳዛኝ ታሪክ ነው። ወደ 2008 እንመለስ። ማርሌሳ በጆርጂያ ግዛት ውስጥ ከሚኖሩት አያቶቿ ጋር ነው የምትኖረው። አያቶቿ ቻርልስና ግሎሪያ በጣም ይወዷታል። ትምህርቷ ላይ እንድታተኩር ስለሚፈልጉ የፍቅር ግንኙነት እንድትጀምር አይፈቅዱላትም ነበር። ማርሌሳ በጣም ጎበዝ ተማሪ፣ ዘፋኝ መሆን የምትፈልግና በቤተ ክርስቲያን ኳየር ውስጥ የምትዘምር ደስተኛ ልጅ ነበረች። ነገር ግን አያቶቿ የማያውቁት አንድ ትልቅ ምስጢር ነበራት። ማቲው ከተባለ የ17 ዓመት ልጅ ጋር የፍቅር ግንኙነት ጀምራ ነበር። ግንኙነታቸው ለተወሰነ ጊዜ በጥሩ ሁኔታ ቀጠለ። ሆኖም ማቲው ትምህርቱን ጨርሶ ኮሌጅ ሲገባ ነገሮች መቀየር ጀመሩ። እሱ ኮሌጅ ውስጥ ሌላ የፍቅር ግንኙነት በግልጽ የጀመረ ሲሆን፣ ማለትም ሰው በሚያውቀው ማለት ነው። ከማርሴላ ጋር ግን በድብቅ ነው። ማርሌሳ ግን አሁንም ሚስጥሩን ደብቃ ትደውልለት ነበር። What happened inside that home would expose a secret relationship, a young girl facing a life-changing decision. በጥር 2008 ላይ ማርሌሳ አንድ አስደንጋጭ ነገር አስተዋለች። የወር አበባዋ ቀረ። እርጉዝ መሆኗን ጠረጠረች። ይህ ለ16 ዓመት ታዳጊ ምን ያህል ከባድ እንደሆነ አስቡት። ጭንቀቷን ለፍቅረኛዋ ለማቲው ነገረችው። ማቲው በወቅቱ 19 ዓመቱ ሲሆን ኮሌጅ ውስጥ የቅርጫት ኳስ ተጫዋች ነበረ። አባት መሆን የኮሌጅ ሕይወቱንና ህልሙን እንደሚያበላሽበት ስላሰበ እርግዝናውን እንድታቋርጥ ጠየቃት። ማርሌሳ ግን ውሳኔዋን አስተላልፋ ነበረ። እርጉዝ ከሆንኩኝ ልጁን አሳድገዋለሁ አለች። ይህ ማለት ሚስጥሯ ለአያቶቿ ሊጋለጥ ነው። For two teenagers, now 16 and 19, the possibility of a pregnancy was life-changing. ሁለቱ ፍቅረኛሞች በዚህ ጉዳይ ላይ መግባባት አልቻሉም። ማቲው አልፈልግም አለ፣ እሷ ደግሞ ልጄን አሳድጋለሁ አለች። ይህ አለመግባባት ወደ አሰቃቂው ቀን መራቸው። ጥር 19 2008 አያቶቿ ለቀብር ስነ ስርዓት ከቤት ይወጣሉ። ማርሌሳ ብቻዋን እቤት ቀረች። ማቲው ስለዚህ ጉዳይ ለማውራት ወደ እሷ ቤት መጣ። ማንም በሌለበት ቤት ውስጥ ምን እንደተነጋገሩ የሚያውቀው ፈጣሪና ማቲው ብቻ ናቸው። ነገር ግን ውይይታቸው ወደ ጸብ ተቀየረ። ማቲው በማርሌሳ ላይ አሰቃቂ ጥቃት ፈጸመባት። Stabbing her repeatedly before repeatedly slamming her head against the porcelain toilet inside the bathroom. ከ60 ጊዜ በላይ በስለት ወጋት። ጭንቅላቷን ከመታጠቢያ ቤት ግድግዳ ጋር አጋጨው። ይህች ምስኪን ልጅ በገዛ ቤቷ ውስጥ በደም ተነክራ
ነፍሷ አለፈች። አያቶቿ ከቀብር ሲመለሱ ያዩት ትዕይንት ማንኛውም የሰው ልጅ ሊያየው የማይገባ አሰቃቂ ነገር ነበረ። ፖሊሶች ወዲያውኑም ምርመራ ጀመሩ። የአያቶቿን ቤት እንደ ወንጀል ስፍራ አጥረው መረጃ መሰብሰብ ጀመሩ። የሟች የአክስት ልጅ ለፖሊሶች አንድ ትልቅ መረጃ ሰጠች። ማርሌሳ እርጉዝ እንደሆነችና ማቲው ቤት እንደሚመጣ ነግራኝ ነበረ አለች። ፖሊስ የማቲውን የስልክ ሪከርድ ሲያወጣ በግድያው ሰዓት እዛው ሰፈር ውስጥ እንደነበረ አረጋገጡ። የማቲው ቤት ሲፈተሽ ደግሞ ኮርኒስ ላይ የተደበቀ በደም የተነከረ ጫማና ልብስ ተገኘ። በ24 ሰዓት ውስጥ ማቲው በቁጥጥር ስር ዋለ። ግን ፖሊስ አስክሬኗን መርምሮ ያወጣው ውጤት ሁሉንም ሰው አሳበደ። አዎ ማርሌሳ እርጉዝ አልነበረች። ወይ ምልክቱ ተዛብቶባት ነው፣ ወይ ቀኗ ተዛብቶባት ነው። ግን ሁሉም እርጉዝ እንደሆነች አምነው ነበር። ማቲው የወደፊቴን ታበላሽብኛለች ብሎ የገደላት ልጅ ውስጧ ምንም ጽንስ አልነበረም። ይህ እውነታ ታሪኩን የከፋ ያደርገዋል። ከ2 ዓመት በላይ ከፈጀ የፍርድ ቤት ምልልስ በኋላ ማቲው ዊልኪንስ ጥፋተኛ ተብሎ ዕድሜ ልክ እስራት ተፈረደበት። የሟች ቤተሰቦች ፍርድ ቤት ውስጥ ሆነው የተናገሩት ነገር ልብን ይሰብራል። በተለይ አያቷ ለልጅ ልጁ የነበራቸውን ፍቅር የገለጹበት መንገድ እምባን ያመጣል። አያቶቿ ማቲውን ይቅር ብለነዋል፣ እሱ ራሱ ለራሱ ይቅርታ ያድርግ ብለዋል። ማርሌሳ ግን የ16 ዓመት ሕልሟና ተስፋዋ በአንድ ቀን ጨለመ። ይህ ታሪክ ምን አስተማራችሁ? ስለ ዛሬው ታሪክ ሐሳብ አስተያየት ካላችሁ በኮሜንት ጻፉልኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣይ በእውነተኛ ወንጀል እስከምንገናኝ ለዛሬ ያዘጋጀሁት ይህን ይመስል ነበረ። ሰላማችሁ ይብዛ። ሰላም ሁኑልኝ።